በመሆኑም በጉባኤው ከቀረቡት ዓመታዊ ሪፖርቶች፣ ተዘጋጅተው ከቀረቡ ጥናታዊ ሰነዶች፣ ከአህጉረ ስብከት ከቀረቡ አስተያየቶች እና ከጉባኤው ተሳታፊዎች ከተነሱ የውይይት ሀሳቦች ግብዓት በመነሳት ባለ 12 ነጥብ የአቋም መግለጫ በማውጣት ተጠናቋል። አንደኛ፣ በጠቅላላ ጉባኤው የቀረበው የሰንበት ትምህርት ቤቶች አንድነትና የአህጉረ ስብከት አንድነቶች የስራ አፈጻጸም ሪፖርት የተሰጡ የስራ አቅጣጫዎችን ጠቅላላ ጉባኤው ተቀብሎ ያጸደቀ ሲሆን የሰንበት ትምህርት ቤቶች የ5 ዓመት መሪ እቅድ አፈጻጸም በተጠናከረ መልኩ እንዲቀጥል ጉባኤው ወስኗል። ሁለተኛ፣ በቅዱስ ሲኖዶስ የጸደቀው መሪ እቅድን በተመለከተ በትኩረት የምንከታተለውና የብዙ ምሁራን ጊዜ እውቀትና ጉልበት የፈሰሰበት ስራ ወደ ተፈለገው ውጤት እንዳይመጣ የሚደረገው የማሰናከል ስራ በእጅጉ ያሳዘነን ከመሆኑም ባሻገር እናት ቤተክርስቲያናችን ዘመኑን የዋጀ ስልታዊ አካሄድ እንዳትከተል አሉታዊ ተጽዕኖና ከፍተኛ ስጋት አሳድሯል። የመሪ ትግበራውን በተያዘበት አግባብ ማፋጠን የሊቃውንቱ፣ የካህናት፣ የምዕመናን፣ የሰንበት ትምህርት ቤት አባላትና ባለድርሻ አካላትን ሚና በሕግ ማውጣቱ ላይ ከፍ እንዲል በአጽንኦት እንጠይቃለን። ሶስተኛ፣ በቤተ ክርስቲያን አስተዳደር በቃለ ዓዋዲ የተደነገገው የምዕመናን፣ የካህናትና የሰንበት ትምህርት ቤቶች ከመንበረ ፓትርያርክ እስከ አጥቢያ ሊኖራቸው የሚገባ የሰበካ ጉባኤ ሱታፌ በጽኑ እንዲተገበር እንዲሁም የሰንበት ትምህርት ቤት አባላት በጊዜ በጉልበትና በእውቀት ከሚሰጡት የጎላ አስተዋጽኦ አንጻር ውክልናችን በቁጥር ከፍ እንዲል አበክረን እንጠይቃለን። አራተኛ፣ ልዩ ልዩ የአስተዳደርና የቀኖና ጥሰት እየተፈጸመ የቅድስት ቤተ ክርስቲያን አንድነቷ እንዲሸረሸር የሚደረጉ ድርጊቶችን በጽኑ እንቃወማለን። የቅዱስ ሲኖዶስ ልዕልና እንዲከበር፣ የቤተ ክርስቲያን አንድነት እንዲጸና፣ መለያየት እንዲወገድ፣ በዚህም የተፈጠሩ ልዩነቶች ተቀራርቦ በመነጋገር የበደለ ክሶ፣ ያጠፋ በቀኖና ታርሞ እንዲስተካከሉ፣ በሀገር ሰላምና አንድነት ላይም ቅድስት ቤተ ክርስቲያን የቀደመ ሚናዋን እንድትወጣ እንጠይቃለን። አምስተኛ፣ በአብያተ ክርስቲያናት መካከል ያለው የሀብት ስርጭት ፍትሐዊነት መጉደል ቤተ ክርስቲያን ከገጠር ወደ ከተማ እየተሰደደች መሆኗ በግልጽ የሚታይ በመሆኑ ለዚህ ችግር ትኩረት በመስጠት የአጥቢያ አብይ ጉባኤን በማደራጀት ወደ ስራ እንዲገባና በተደጋጋሚ እንደሚነሳው የፋይናንስ አስተዳደሩን የተማከለ የሚደረግበት ስርዓት እንዲዘረጋ በአጽንኦት እንጠይቃለን። ስድስተኛ፣ አብዛኛው የቤተ ክርስቲያኗ ሀብት የሚመነጨው አጥቢያ ላይ በመሆኑ አስፈጻሚ አካላት ገንዘብ መልቀምና መጠበቅ ላይ በሀብት ምደባም ይሁን ለአስተዳደር ስራ ብቻ ትኩረት በማድረጋቸው ሕፃናትን የማሰማራት ወጣቶችንና ምዕመናንን የመጠበቅ ስራው በአብዛኛው ተዘንግቷል። ስለዚህ ይህ ጉዳይ በአስቸኳይ እንዲስተካከል እንጠይቃለን። ሰባተኛ፣ የሰንበት ትምህርት ቤቶች መዋቅር የበጀት እጥረት ከፍተኛ በመሆኑ ስርዓተ ትምህርቱን በማስፈጸም የመጽሐፍ ስርጭቱንና ሌሎችንም ዘርፈ ብዙ የሰንበት ትምህርት ቤት ስራዎች ከፍተኛ እንቅፋት በመፍጠሩ መፍትሄ እንዲሰጠው
እንጠይቃለን። ስምንተኛ የቅድስት ቤተ ክርስቲያን የሰንበት ትምህርት ቤት አባላት የጠነከረ የኢኮኖሚ አቅምና ማህበራዊ መስተጋብር ፈጥረው ቤተ ክርስቲያናቸውን እንዲጠብቁና ለሀገርም ረብ ያለው ነገር ማበርከት እንዲችሉ የማድረግ ሚናዋን ዘንግታለች። ስለዚህ ጉዳዩ ከፍተኛ ትኩረት ተሰጥቶት በቂ ሀብት በመመደብና ተገቢ አመራር በመስጠት በአባላት ሁለንተናዊ ሕይወት ዙሪያ አስፈላጊ ለውጥ ማምጣት እንዲቻል ጥረት ይደረግ ዘንድ በአጽንኦት እንጠይቃለን። ዘጠነኛ የሰንበት ትምህርት ቤቶችም ሆነ ሌሎች የቅድስት ቤተ ክርስቲያን አገልጋዮች የብፁዓን አበው ሊቀ ጳጳሳትን የቅርብ ክትትል የሚፈልግ ሆኖ እያለ ሀገረ ስብከቶቻቸውን በዓመት ለውስን ጊዜያት አንዳንዴም አንዴ ብቻ በሚጎበኙ ሊቃነ ጳጳሳት የተነሳ አገልግሎቶች እየታወቁ ይገኛሉ። ስለዚህ ብፁዓን አበው ሊቃነ ጳጳሳቱ ሀገረ ስብከቶቻቸውን በተገቢው መልኩ እንዲከታተሉ የሚመለከተው አካል ተገቢ ቁጥጥር እንዲያደርግ በአጽንኦት እንጠይቃለን። አስረኛ የሰንበት ትምህርት ቤቶች ጠቅላላ ጉባኤ በዓለም አቀፍ ደረጃ ያሉ የሰንበት ትምህርት ቤቶች አንድነቶች ተወካዮች ተሰባስበው የሚመክሩበት፣ ስለ ቤተ ክርስቲያን የሚወያዩበት፣ ቀጣይ ስራዎች የሚተልሙበት ጉባኤ ነው። ይህ ጉባኤ የሰንበት ትምህርት ቤት ተወካዮች ከቅዱስ ፓትርያርኩ ከብፁዓን አበው ሊቃነ ጳጳሳትና ከሌሎች የሥራ ኃላፊዎች ጋር የሚወያዩበትም ጭምር ነው። ይሁን እንጂ ይህ ጉዳይ በትክክል ተፈጻሚ እየሆነ አይደለም። ስለዚህ ይህ ጉባኤ ከዚህ በኋላ የሚካሄዱ ጠቅላላ ጉባኤያት በቅዱስ ፓትርያርኩ ጸሎተ ቡራኬ ተከፍተው በቅዱስ ፓትርያርኩ ቃለ ምዕዳን የሚዘጉ ብፁዓን አበው ሊቃነ ጳጳሳትም ተገኝተው የሚመሯቸውና የጠቅላይ ቤተ ክህነት የመምሪያ ኃላፊዎችና የአህጉረ ስብከት ስራ አስኪያጆች ተገኝተው የሰንበት ትምህርት ቤቶችን ጉዳይ በኃላፊነት የሚከታተሉባቸው እንዲሆኑ በአጽንኦት እንጠይቃለን። አስራ አንደኛ በዚህ ጉባኤ ላይ በተለያዩ ምክንያቶች ያልተገኙ የአህጉረ ስብከት ተወካዮች እንዳሉ ቢታወቅም በተለይ ግን በትግራይ ክልል ከሚገኙ አህጉረ ስብከት ጋር በተፈጠረው እጅግ አሳዛኝ መለያየት የተነሳ የክልሉ አህጉረ ስብከት ተወካይ ወንድሞችና እህቶች ባለመገኘታቸው ጉባኤው ከፍተኛ ሐዘን ተሰምቶታል። ከዚህ በላይ ችግሩ ወደ ምዕመናን እየሰፋ መሄዱ ጉባኤውን በእጅጉ አሳስቦታል። በ13ኛው ዓመታዊ ጠቅላላ ጉባኤ ላይ አበክረን ከወንበራችን በመነሳት በልመናና በልጅነት መንፈስ መፍትሄ እንዲያገኝ ብንጠይቅም ምንም አይነት እንቅስቃሴ ባለማየታችንና ይህ መለያየት ከጊዜ ወደ ጊዜ እየሰፋ ሄዶ በአንዲቷ ቤተክርስቲያን ላይ ከፍተኛ አደጋና የማይጠገን ስብራት እያደረሰ በመሆኑ ልዩነቶችን አስወግዶ በስርዓተ ቤተክርስቲያን አግባብ የክልል ትግራይ አህጉረ ስብከት ወደ መዋቅራቸው ጠቅላይ ቤተ ክህነት ይመለሱ ዘንድ በእኛ በኩል የተቻለንን ሁሉ እንደምናደርግ ቃል በመግባት አሁንም ችግሩን ለመፍታት እርቀ ሰላሙንም ለማምጣት ከፍተኛውን ድርሻ ሊወጡ የሚችሉት ብፁዕ ወቅዱስ አባታችን እንደሆኑ እናምናለን። ይህንንም ለመፈጸም ቅዱስነቶ ቃል ይገቡልን ዘንድ የቤተ ክርስቲያን ልደት ተብሎ በሚታወቀው በዛሬው በዓለ ጰራቅሊጦስ ስም ልክ እንዳምና ሁሉ ከመቀመጫችን በመነሳት በታላቅ አክብሮት እና ትሕትና እንጠይቃለን። 12ኛ እነዚህ የ14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ የጋራ የውሳኔ ሀሳብ በቀጣይ የቅዱስ ሲኖዶስ ስብሰባ አጀንዳዎች እንዲሆኑ አበክረን እንጠይቃለን።